ሐላል ነች ለሱ ሌሎቹ ግን በታዩ ቁጥር ወንጀል ነው ስለዚህ ጋብቻ ሰከን ነው ለተስኩኑ ኢለይሃ ወጀዐለ በይነኩም መወደተ ወራህማ በመሐከላችሁም ከዚህ በፊት ማትተዋወቁ ስትሆኑ ከተጋባችሁ በኋላ ከተያያችሁ በኋላ ወጀዐለ በይነኩም መወደተ ወራህማ በመሐከላችሁ መወዳ ፍቅርን አስቀመጠ ወራህማ እዝነትን አስቀመጠ እንቅፋት ከመታው እኔን ካቃሰተ እኔን ትላለች እሱም እንደዚሁ ስትል ተስፈንጥሮ አጠገቧ ምን ነው ይላታል ሚስት በሌለችበት ስታቃስት ብትከርም አይዞህ የሚልህ ሰው ቢኖርም እንደ ሚስትህ አይሆንም ስለዚህ አቅብል على الزواج إن في ذلك لآيات لقوم يتفكرون لم يستولوا لم يستنتنوا سوج الذي نجر وسط تعلق تأمر ألا إلى الله سبحانه وتعالى እንደዚሁም الله سبحانه وتعالى فانكحوا ما طاب لكم من النساء ከሴቶች መሐከል መልካም ሆነው ያገኛችኋቸውን አክቡ ይላል الله سبحانه وتعالى فانكحوا ما طاب لكم من النساء وأنكحوا الأيام منكم والصالحين من عبادكم وإمائكم أقبو مقبات بتشاسايهون أقابو إلى الله سبحانه وتعالى وأنكحوا الأيام منكم والصالحين من عبادكم وإمائكم كنا أنت محكل أياما يالا قبو لاتيوچن يالا قبوتن أقابو أياما منكم والصالحين من عبادكم وإمائكم ከባሮቻችሁ ካገልጋዮቻችሁ መሐከል ወንድ አገልጋዮቻችሁን ሴት አገልጋዮቻችሁን አጋቡ ይላል الله سبحانه وتعالى ስለዚህ አላህ ወደ ጋብቻ ይጣራል ዘዋጅ ክቡርነቱ ጋብቻ የላቀ መሆኑ ሌላ መታወቂያ ወይ መገለጫ አለው ነዓም ጋብቻ የማይረባ ነገር በሆነ ኑሮ ጀነት ውስጥ እንባል ነበር ግን አላህ Subhanahu Wa Ta'ala ጀነት ውስጥ የገቡ ሰዎችን እንኳን ወለሁም فيها ازواج مطهرة ወለሁም ለነሱ ለባሮቼ ለደጋግ ባሮቼ በጀነት ውስጥ ለሁም فيها أي في الجنة በጀነት ውስጥ ازواج مطهرة ንጹህ የሆኑ ሚስቶች አሏቸው ይላል الله Subhanahu Wa Ta'ala أزواج مطهرة بجنة ውስጥ ለያንዳንዱ ወንድ ሳሊህ የሆነች ሚስት አለች ለያንዳንዱ ሚስትም ባል አላት ولكم فيها ما تشتهي أنفسكم ولكم فيها ما تدعون ለናንተ በጀነት ውስጥ ما تشتهي أنفسكم ነፍሶቻችሁ የሚፈልጉት የሚያስከጅላቸው ነገር ሁሉ አለላችሁ ወለኩም فيها ما تدعون ይሄን ፈልጋለሁ ብላችሁ የምትጠሩት ነገር ሁሉ ለናንተ በጀነት ውስጥ አለ ይላል الله Subhanahu Wa Ta'ala ሙጠኸራ ማለት ሐይድ የማይነካት ቢክሯ